ጊዜ ነው። በመካከላችን ታላቅ የእግዚአብሔር ሰው ፓስተር መቶሰላ አሁን በመካከላችን አለ። ስለዚህ ጸልየናል። ሰማይ ክፍት ነው። እግዚአብሔር ካንተ ጋር ነው። እግዚአብሔር የሚረዳህ ሰው ነህ። ስለዚህ እኛ እንሰማሃለን። በክርስቶስ ኢየሱስም በክብር ጋብዘናል። እንዴት አመሻችሁ? እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንዴት ቆያችሁ? ሁሉ ሰላም ነው? ይሄ ወጣቶች እንደዚህ ስቴጅ ሞልተው ሳይሆን ይሄ ቤት አንድ ነገር እንዳስባለ አንዳንድ ቸርች መንታ ይሆናል። አሜን። ስንት ልጆች ተወልደው እየቦረቁ የሚያድጉበት ቤት አሜን ነው። አንዳንድ ሰዎች በወጣትነታቸው ረዥም ዓመት የቆዩ ሰዎች ወደ ሜሬጅ ውስጥ ሲገቡ እንደ ድሮ ይመስላቸዋል እና ፖስቱ ካርዱ እዚህ ጋር እንትኑ እዚህ ጋር ምናምኑ እዚህ ጋር ድሮ በወጣትነታቸው የነበረው ክላስ እንደዛ አይነት ቤት ልጅ ወልደው እንዲኖራቸው የሚፈልጉ ሰዎች ልጅ ፖስት ካርዱን ወስዶ ማግኘቱ ይቀራል። ልጅ ከመውለድ በፊት ፖስት ካርዱን ሰብሰብ አድርገን የሆነ ቦታ ማስቀመጥ ግልጽ ነው። አማርኛ ከዚህ በላይ መናገር ያስፈልጋል አያስፈልግም? እና በእውነት እግዚአብሔር እንደዚህ ፍጥጥ ብለን ማምለክ እንድንችል እግዚአብሔር በእውነት እግዚአብሔር ይባርካት። ይህች ቤት ልጅ ተወልዶ እየወረቀ የሚያድግበት አሜን። ቅዱሳን አገልግሎትን የሚሰጡ ቀጣይ ትውልዶች የሚሰሩባት ቤት ትሁን። አሜናችሁ ያንሳል። ይሄ መሻቴ ነው። ይሄ በጣም በየአጥቢያው እንደሱ እንዲሆን ነው የምፈልገው። እውነት ነው ያላችሁ እንደሱ ነው የምፈልገውና እግዚአብሔር እጅግ አድርገን እናመሰግናለን። ከትናንት ወዲያ ምሽት አንድ ርዕሰ ጉዳይ አንስተን ስንነጋገር ነበር። ጎበዝ ተማሪ ያለ ርዕሱ እንዳያስታውስ ርዕሱ ምን ነበር? አንድ ምሽት ያነሳል። ከሁሉ የሚበልጥ መንገድ አሳያቸዋለሁ። ልክ ነህ? የቆሮንቶስ አማኞች ሲሄዱ የቀረቡት መንገድ አለ። ከሁሉ የሚበልጥ ያልሆነ የላቀ መንገድ ላሳያቸው፣ የሚበልጥ መንገድ ላሳያቸው። ተራ መንገድ ተው፣ የሰው መንገድ ተው፣ ማያሳድግ ማያለማ ነገር ተው ብሎ እነሱ ሲሄዱ የቀረቡትን ስንት መንገድ ነው ያየነው? 5 መንገድ። አንዱ መንገድ የንግግር ብቻ መንገድ፣ የድስኩር መንገድ፣ ብርማና ወርቅማ ቃል የሚጠፉ ግን የሰው ስሜትና መንፈስ ሰቅዞ መያዝ የሚችል ንግግር መናገር የሚችሉ ሰዎች መንገድ አለ። ጳውሎስ እኔ በንግግር ብቻ ወደ እናንተ አልመጣሁም። ወንጌል የሰው ጥበብ አለ። ወንጌል በሰው ጥበብ ሞኝነት ነው። የእግዚአብሔር ሞኝነት ግን ከሰው ጥበብ ይጠበባል። ወንጌል ድካም ነው። ሲታይ የሞተ ያድናል ማለት ድካም ነው። ግን ከሰው ብርታት የእግዚአብሔር ድካም ያድናል። እሱ አይደለም፣ የቃላት ንግግር አይደለም፣ የቃላት ጨዋታ አይደለም፣ የጥበብ ጉዳይ አይደለም። እግዚአብሔር በጥበቡ ነው ያዳነን። ክርስቶስ የእግዚአብሔር ኃይል የእግዚአብሔር ምንድን ነው? ጥበብ ነው። ያን መንገድ ተው ይላቸዋል። ሁለተኛ መንገድ ምን ነበረ? የሚሄዱበት የቡድን መንገድ ነው። የጎራ መንገድ። አንድ ቸርች ስንት ጎራ አለ? 4 ጎራ አለ። አንዱ የጳውሎስ ነው፣ አንዱ የአጵሎስ ነው፣ አንዱ የኬፋ ነው። ሱፐሮቹ ደግሞ እኛ የማንን አሉ? ክርስቶስ። እርስ በርስ ይጠጋጠጋሉ።
ይሄ የሰው ቤት ነው። ክርስቶስ የሚከብርበት ቤት። አሜን። ወገኖች ለሰው አታደርጉ፣ ለሰው ቃላት ማጠን የለም። የሁሉ ጌታ ጳውሎስ ምን ነው የሚለው? ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም። ኢየሱስ ጌታ ነው ማለት እኮ በተገላጦሽ ሁላችንም ባሪያ ነን ማለት ነው። የኢየሱስን ጌትነት ስናውጅ ከጎኑ የማንን እያወጅን ነው? የራሳችንን ባርነት እያወጅን ነው። ክርስቶስ ብቻ ነው ጌታ ስንል ሁላችንም ምንድን ነው? የእርሱ ባሮች፣ የእርሱ ሎላት፣ የእርሱ አጋፋሪዎች፣ የእርሱ ደጅተኞች። ጌታችን ማን ነው? ኢየሱስ ክርስቶስ ነው። በሰው አንመካ፣ በሰው ጋር አንንጠልጠል፣ ሰው ተስፋ እናድርግ፣ ሰው ትምክህት እናድርግ። ያ የክርስቶስ የእግዚአብሔር መንገድ አይደለም ብሎ ይሰርዛል፣ ያፈርሳል። ሁሉ እኮ የእናንተ ነው። አጵሎስም የእናንተ ነው፣ ጳውሎስም የእናንተ ነው፣ ኬፋም የእናንተ ነው። ለምንድን ነው ጥቂት ነገር ዘግናችሁ በድህነት የምታልቁት? ሁሉ እኮ የእናንተ፣ ሕይወትም የእናንተ ነው፣ ሞትስ የእናንተ ነው፣ ያለውም የእናንተ ነው፣ የሚመጣውም የእናንተ ነው። ለምንድን ነው? እግዚአብሔር ይሄን ልብ ስፋት ይስጣል። አሜን ነው። የልብ ስፋት አንዳንድ ሰው ጥቂት የጸጋ ስጦታ ብቻ ወይ ትንቢት ብቻ ይይዝና ሌላው ይተዋል። አንዳንዱ ደግሞ ትምህርት ነው ዋናው፣ ትምህርት ነው ዋናው የለ ቸርቹን ሃይስኩል ማለት ይፈልጋል። አንደኛ፣ ሁለተኛ፣ በሁለተኛው ስር 4 ነጥብ አለ፣ በአራተኛው ነጥብ 6 ነጥብ አለ። ሰው ግራ ያለ። አንዳንዱ ደግሞ መዝሙር ብቻ ይዞ በቃ 3 ሰዓት በሙሉ ቆመን ብንዘምር ማይሰለቸው ሰው አለ። ይህም ጤና ነው። ቡፌ ነው ነገሩ። ከየአይነቱ ምን ማለት ነው? ከየአይነቱ ድሮ የሲዳሞ ክፍለ ሀገር በሚባልበት በደርግ ዘመን የእናቴ ወንድም የመረብ ኳስ ተጫዋች ነበር እና ከ14ቱ ክፍለ ሀገር ጋር ተጋጥተው አሸነፈ። እዚህ ሐዋሳ ድግስ ተዘጋጀ። አሸናፊዎች የሁለተኛ ታሪክ ነው የእናቴ ወንድም እና ምግብ ቡፌ ተዘጋጅቶ ኃይለኛ ምግብ ተዘጋጅቶ ሁሉም የገጠር ልጆች ናቸው። ከተወለዱ ጀምሮ ቡፌ በልተው እና በጣም ወጠምሻ ናቸው። ግዙፍ ናቸው እና ከፊት ያለው እናንተ ምንድን ነው ይሄ ከፊት ያለው? ከኋላ ያለው አይቶ አያውቅም። ግን አንዳንድ ሰው ሳያውቅ አዋቂ ይመስል ምንም አላውቅም ከማለት ሞቼ ይገኛል እኮ አላዋቂ አዋቂ ነው። እሱ ነው አታውቅም። በልታታ ምንድን ነው የምትፈልገው? አንድ ይዘን መሄድ ነው። ከዛ የክፍለ ሀገሩ የመረብ ኳስ ተጫዋች የእንጀቱ ስማችን እያስጠሩቅ ቅስዬ ምናምን ተባለና አሁን እነሱ ቀደም ብሎ ቡድኑን ያነሳሉ ተባለ። ይሄ እንግዲህ የመጀመሪያው ምክር ተሰጥቶታል። ሄደ። ጎመን ታትቶ አለፈ፣ ክኩንም አለፈ፣ አትክልቱንም አለፈ። ክትፎ ጋር ደረሰ። ክትፎም ከነነብሱ ተሸክሞ ምንም ስፖርተኛ ቢሆን ለድግስ ለዛ ሁሉ የተዘጋጀ ክትፎ ለአንድ ሰው ብቻ ብሎ ላበላም ሆኖ ዞሮ እናት ይሄ ሁሉ ለአንድ ሰው ለካ ሰው እንዲህ አይነት ድግስ ተደግሶ እንዴት ነው ክትፎ የሌለ? እንዴት ነው ክትፎ የሌለ? ሰው ለካ እጅ ላይ ሆኜ ለድግሱ የተዘጋጀው ክትፎ ከነነፍሱ ተሸክሞ ብዙ ሰዎች አልተነሱ። አንድ ነገር ብቻ ይዘው ሌላ አንድ ብቻ ይዘት ለጤና ጥሩ ነው። በማንኪያ አንሳ እንጂ ትንቢትም ያስፈልጋል፣ ቃልም ያስፈልጋል፣ መዝሙርም ያስፈልጋል፣ ጸሎትም ያስፈልጋል፣ ምክርም ያስፈልጋል፣ መቆጣጠር ያስፈልጋል፣ ተግሳጽ ያስፈልጋል።
አትነሱ። እግዚአብሔር የብዙ ጸጋዎች ባለቤት አሜን ነው ወገኖች። የብዙ ጸጋዎች ባለቤት አንዱ ለበሽታ ይጸልያል፣ አንዱ ለመንፈስ ቅዱስ ይጸልያል፣ አንዱ ይመጣልቆች ከሆነ ይመክራል፣ አንዱ ደግሞ መጥቶ ምክርን መስማት አለብና። አሁን ህይወት ቀዘቀዘ ለምሳሌ ቡና ቀዘቀዘ ማለት ነው፣ ቡና ሰከነ ማለት ሁለቱም አንድ ነው እህቶች። ሰከነ ማለት ቀዘቀዘ ነው። ምን ማለት ነው? ድፍርሱ ጠለለ ማለት ነው። ሰከነ ማለት ሳይሰክን ቡና ከተቀዳስ በኢየሱስ ቡና አይደለም ግን ምንድን ነው እቺ ልጅ እንደዚህ የሚያጣበው? እስኪ ሰከን። ብዙ ሰዎች ህይወታቸውና አገልግሎታቸው አልሰከነ። ብዙ ድፍርስ ማለት ቆይ ተረጋጋ። ሰከን የሚል ሰው እግዚአብሔር ይስጥ። ያዕቆብ አሁን ዮሴፍ ራእይ ህልም ነው። ምንድን ነው ያለው? መጀመሪያ ወንድሞቹ ጋር 11 ኮከብ ምናምን ነዶ ምናምን ለሽ ብለው ለኔ ነው የሰጡት። የሚገርመው ራእይ ያየው ትርጉም አልገባው። የራእይ ጠባዮች ገባቸው። ትርጉሙ ማለት እኛ ወንድ አገር ባለራዕይ ሻጭ ራዕይ ትርጉም ሲገባው ባለራዕይ የሚሸጡ ሰዎች ከባለራዕይ በላይ ራዕይ ትርጉም ይገባቸው። ልጅ እኛ ነው ነገሮቹ እናንተ እኛ ደግሞ አንተ ለሰከረ ሌላ ደግሞ ራቱን ወጥቶ ከኛ ምን አይ 11 ኮከብ ፀሐይ ጨረቃ ማዛት ትርጉም ነው። አንተ ይሄ ፀሐይ ጨረቃ ያልከው እኔ እናንተም ለአንተ ፀሐይ ፋዘር መሆኑን በምን አወቀ? ጨረቃ ደግሞ ግን በጣም ከወንድሞቹ የያዕቆብ ደስ የሚለው ያዕቆብ ገሳ ይልና ቀጥሎ ምን ይላል? በልቡ ግን ይጠብቃል። አባት እየገሰጸ ይጠብቃል። አሜን። እየገሰጸ የሚጠብቅ አባት እግዚአብሔር ይስጣል። አሜን። ቆይ ምን እያልኩ ነው? ግን በልቡ ምንም ያለ እግዚአብሔር ልጅ አናግሮት ሲሆንስ የልጅ ነገር መስሎ ገስጨው ነበረ፣ ግን ምን ይታወቃል የሚል በልባቸው የሚጠባበቁ አባታዊ ልብ ያላቸው እግዚአብሔር ሶስተኛ ምን ነበር ያለው? የሙግት ምዕራፍ 6 ላይ ብዙ ክርክር፣ ብዙ ሙግት በቤተ ክርስቲያን ውስጥ አለ። ክርክር ስራቸው የሆኑ ሰዎች ሰውን መክሰስ ዶሴ ነው የሚሆኑ ሰዎች ያ የክርስቶስ መታ የከሌ ከሰሰ ይላችሁ ደግሞ አንዳንድ ሰዎች በቃ ሰው እንዲህ ተብለሃል ሰው ወዲያው ሃይማኖቱ የሚፈስሰው ተረጋጋ። ፍሬሽማን ነን ያለ እዚህ ከጎናቸው ሰው አዲስ ገቢ ላይ ነው ስትከሰስ ወዲያው ጅማቴ ለምን ይፈታል? የከሰሰ ሁሉ ያሸንፋል። የከሰሰ ሁሉ ያሸንፋል። ተረጋጋ። ከሳሾች እናንተም ደግሞ የክስ መክሊት ወስዳችሁ ብትቀሯት ለእናንተም ጤና ለቤተ ክርስቲያንም ጤና ይጠቅማል አይደለም? ይጠቅማል። መክሊት ከሆነች መሆኗን ግን አይዳውት እጠራጠራለሁ። አትካሰሱ። ይሄ ቤት የመካሰሻ ቦታ ሳይሆን የይቅርታ ቦታ፣ አሜን፣ የፍቅር ቦታ፣ ስጦታ ይቅርታ መስጫ፣ ይቅርታ መቀበያ ቦታ። ይቺ ቤት ይሄ ማህበር እንደሱ ነው። ሌላ ምን ነበር ያነሳ? ስጋን ማስደሰት፣ ስጋን ማስደሰት፣ በጸጋ ስጦታ ምን ይሆን? ስጋን ማስደሰት። ሁለት ነገሮች አስተናግረው አንዱ ምንድን ነው? ጸጋ ስታመጣ የአውስቦች የወስን ችግር ሳሾች
ሁለተኛው መጠጥ። ስጋ ብዙ ነገር ይፈልጋል። ሰተን እንድንዘልቃቸው እጅግ ብዙ ሰራዎች ያ ግን የክርስቶስ መንገድ አለ። አሜን። እሱ የነተ መጨረሻ ላይ አምስተኛ ምን አነሳ? በጸጋ ስጦታ ማለት የጸጋ ስጦታ የመኩራት የመታበይ ታብዋል መንገድ ምንም አይነት ጸጋ ቢኖርህ ከማንም የክርስቶስ ተከታይ አትበልጥ። ይወቁ። ራሳችሁ ላይ የምትቆልሉ ሰዎች፣ ትንሽ ነገር ይዛችሁ ቆዳችሁ የሚጠባችሁ ሰዎች ልብስ ቢጠብ እንቀይርላችሁ ነበር። ቆዳ ከጠበበ መቀየሪያ ብዙ ሰዎች ቆዳቸውን ጠቧቸው የሚሰቃዩ ሰዎች አትሰቃዩ። ኦክሲጅን ሞልቶ ለምን ኦክሲጅን ታጣለ? እግዚአብሔር ጸጋ ላንተ የሰጠው አንተን ኦክሲጅን ለማሳጣት ነው፣ ሰውን ለመጥቀም። ስለዚህ እነዚህን መንገዶች ውሽ ያደርጋቸዋል። ዛሬ የምንነጋገረው ታዲያ ከሁሉ የሚበልጠው መንገድ ምንድን ነው? እሱ ላይ ትኩረት የምናደርገው አሁን የአርብን ነገር በመከለስ የጠፋው ሰዓት በዛሬ ነው የሚቆጠረው? ከዛሬ ለስንት ሰዓቴ ነው የሚወሰደው ወይስ ቦነስ ነው? ቦነስ በእውነት ቤታ 3 ጊዜ ይባላል። ቦነስ ቢሆን ይሻላል። እና ታዲያ ይሄን ያህል ብሎ አውጣ የምትሉ ሰዎች በእግር ኳስ ጨዋታ መሸናነፍ የግድ ከሆነ በ90 ደቂቃ ካላመለስ ምን ይጨምራል? ስንት ደቂቃ? 30። በዛ ጊዜ የሚናገር ሰው አለ? ስብከት ላይ 30 ሲጨምርስ 30 ጨምራለሁ ማለት አይደለም፣ ይጨምራል። ዝም ብለን ሻይ ቡና እያልን ሰፈር መንደር ላይ 30 አሳልፈን የእግዚአብሔር ቃል ትልቅ ነገር ስሙ የተባረከ ነው። እስቲ አጭር ጸሎት እናድርግ። ሁለተኛው ማለት ልዑል ሆይ እናመሰግንሃለን። አንተ ታላቅ ክቡር አምላክ ነህ። ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ። አቤቱ ይሄው ቃልህን ከፍተናል። ያንተን ቃል ለማስተማር የሚችል ብቃት አለኝ ብሎ የሚያስብ ጨርሶ ማንም የለም። በቅዱስ መንፈስ በኩል አድርገህ ቅዱስ ቃል ወደ ልባችን ወደ መንፈሳችን አስልቅ። ጌታ ከሰው የሚመነጭ ነገር አይኖር፣ ከመንፈስ የሚፈልቅ ነገር፣ ከአንተ አንደበት የሚፈስ ነገር፣ እንደ ቃል የሆነ ነገር፣ የሚያፈስ ሳይሆን የሚተክል እግዚአብሔር የሚያንጽ ነገር በናዝሬቱ ጌታ በኢየሱስ ክርስቶስ ወደ ይመጣ። አግዘን በኢየሱስ አሁን ሰዓት መያዝ ይቻላል። የኛው ቦነስ ወጥቷል። ከሁሉ የሚበልጠው ነገር ምንድን ነው? ከሁሉ የሚበልጠው ነገር የፍቅር ነገር። ምዕራፍ 12 ሲጨርስ ምዕራፍ 13 ከሁሉ የሚበልጥ መንገድ አሳያችኋለሁ። ብዙ ጊዜ መጽሐፍ ቅዱሳችንን በምናጠናበት ጊዜ መጽሐፍ ቅዱሱ የሚያወራውን የሀሳብ ፍሰት ወይም ቶት ከሚያደናቅፍ ነገሮች ውስጥ አንዱ ምዕራፍ በየቦታው መግባት ነው። ምዕራፍ በየቦታው የገባ ሊጠቅመን ነው። በመጽሐፍ ቅዱስ ውስጥ በቅርብ በ12ኛው ሴንቸሪ ኤዲ ነው ምዕራፍ የገባ። ቁጥር የገባው በ14ኛው 2 ሴንቸሪ ነው። ቁጥር ብቻ ነበር፣ ምዕራፍ ብቻ ነበር፣ ቁጥር አልነበረ። ምን ማለት ነው? ሰው ሰራሽ ለማጥናትና ለማንበብ ብሎ የመጽሐፍ ቅዱስ ምሁራን ያስገቡት ነገር እንጂ ኢንስፓየር ፍቅር የገባበትን ምዕራፍ 13 ትንሽ አሁንም መንፈሳቸው አልተሰበሰበም። ከኔ ጋር ናቸው? ከኔ ጋር ይሆናቸው።
እዚህ ጋር ያለው እንቅስቃሴ ቆጠባ ወደ እናንተ አንዳንድ ሰዎች ጉባኤ ውስጥ እንዲህ አይተው ፎቶ አድርገው አንስተው የሚመለሱ ሰዎች አንዳንድ ሰው ቪዲዮ ይቀርጻል። ወስኖ አስቀንዲ እንደ ጫማ እሷን ገዝታለች እንዴ እስኪመለስ ድረስ እኔ ዝም ብዬ እንፋፋ። ስለዚህ ቱዋ ካደረጋችሁ አይበቃም? ይበቃል። አሁን ወደ እኔ ተመልሳችሁ እግዚአብሔር ይባርካችሁ። ታንኪ ተመልከቱ። ምዕራፍ 13 ያለበትን ሁኔታ ትንሽ ላሳያችሁ። ምዕራፍ 13 ያለበትን ቦታ ማለት ነው። ምዕራፍ 12 ላይ ስለ ጸጋ ስጦታ ነው። የጸጋ ስጦታ አይነቶችን ሁለት ጊዜ አብራርቷል። ጸጋ ስጦታ ሰጪ ማን እንደሆነ፣ መንፈስ ቅዱስ እንደሆነ፣ ጸጋ ልዩ እንደሆነ፣ አሰራር ልዩ እንደሆነ፣ የጸጋ ስጦታዎችን ትንታኔ፣ የጸጋ ስጦታዎች ልዩ መሆናቸውን በአካላዊ በተክለ ሰውነት እያባራ ይቆይና ምዕራፍ 14 ላይ ደግሞ የጸጋ ስጦታ አጠቃቀም ያለው እዚህ ጋር ስለ ጸጋ ስጦታ አይነትና ምንጭ ምዕራፍ 14 ደግሞ ምናቸውን አጠቃቀማቸው ከማውራቱ በፊት እንደ ሳንዱች መሃል ላይ የመንፈስ ቅዱስን ፍሬ ያስቀምጣል። ቆሮንቶሶች የጸጋ ስጦታን በማሳደድ የመንፈስ ቅዱስን ፍሬ የዘነጉ ናቸው። የጸጋ ስጦታ ከመንፈስ ቅዱስ ፍሬ ውጪ ከንቱ ነው፣ መበስበስን ያሳጭናል። ከጥቅሙ ጉዳቱ ብቻ ሳይሆን ከንቱ ነው ይላል። ምንም አይጠቅምም። ምን ከሌለ ጸጋ ከጸባይ ጋር አብሮ ተዋህዶ ካልሄደ እንደው ካሪዝማ ዊዛውት ካራክተር ዲዛስተር ይባላል። ከፍተኛ ጥፋት፣ ከፍተኛ ውድመት ያስከትላል። ስለዚህ ምንድነው ጳውሎስ ቆሮንቶሶች ለሕይወታቸው ከሌላቸው የእንጀራ አባቱን አቅፎ ሰው እያደረም ቸርች የሚመጣ ችግር የለባቸው። ዋናው እነሱ ጸጋ ስጦታ በሕይወታቸው መስራት ላይ ብቻ ፎከስ የሚያደርጉት። ስለዚህ ምን ያደርጋል? ጸጋ ስጦታ አያንኳስስም፣ አይጠቅምም አይልም፣ ቢቀርባችሁ ይሻላል አይልም። እያበረታታቸው በብርቱ እንዲፈልጉ እየተናገረ ጥቅማቸውንም እየተናገረ እንደው ጌታ ዳግም እስከሚመጣ ድረስ አንድም የጸጋ ስጦታ ምን አይሆንም አይጎልባችሁም ብሎ ተናግሮ አምጥቶ ቆም ያደርግና አጠቃቀሙን ከመንገሩ በፊት ልንገራችሁ፣ እነዚህ የጸጋ ስጦታዎች በምን አይነት መንገድ ስራ ላይ ቢውሉ ሊጠቅሙ እንደሚችሉ ልንገራችሁ። ከሁሉ የሚበልጠውን መንገድ ምዕራፍ 13 ራሱ የተቀመጠበት ቦታ ከሁለቱ ምዕራፎች መሃል መቀመጡ ራሱ ቴዎሎጂካል ሲግኒፊካንሱ በጣም ብርቱ ነው። ወደ ምዕራፍ 13 ልምጣ፣ ወደ ፍቅር ልምጣ። ምዕራፍ 13 ከቁጥር 1 እስከ 3 ድረስ የፍቅር በላጭነት የሚያሳክፍ አብረን እናንብብ እስቲ። ምዕራፍ 13 ከቁጥር 1 ፍቅር በላጭ የፍቅር በላጭነት ሲያሳይ ያስደነግጣል። እስቲ አብረን እናንብብ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈርስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለ ምንም አይጠቅምም። ሁለት አበላላጭ ቃላቶች አይታቸው ቢኖረኝ ቢኖረኝ ብሎ የሚያነሳቸው ነገሮች ጽኑ የሚመስሉ ሰው ሁሉ የሚፈልጋቸው ነገሮች ናቸው። ተራ ነገሮች አሉ፣ መደዴ ነገሮች አሉ። በጣም በብርቱ ቆሮንቶሶች የሚፈልጓቸው ቆሮንቶሶች ብቻ ሳይሆን እኛ የምንፈልጋቸው ነገሮች ናቸው። እነዚህም ሶስቱን ቁጥር በሶስት መንገድ ለማየት ትንሽ ጥረት ላደርግ በሶስት መንገድ ለማየት አንደኛው ዋናው ቀዳሚ እዚህ ክፍል የምናየው ዋናው ነገር ላነሳ የምፈልገው የንግግር ችሎታ ነው። ቆሮንቶሶች እንግዲህ አለ ብለው ያሉት ምንድን ነው? የንግግር ብቻ በቃ በጣም ነው ኢምፕረስ ያደርጋቸው።
ምንድነው የንግግር ችሎታ ወይም ከልሳናት ጋር የተያያዘ ከፍቅር ጋር ሲያወዳድር በጣም ትገርማለች። ምን ይላል? በሰዎችና በምን በመላእክት ልሳን ብናገር በማና በሰዎች። አሁን ቅድም ብያለሁ፣ የተሳሳተ መንገዳችን ምንድን ነው? በዛ ይሳባል። አንዳንድ ሰው ጥሩ አማርኛ ሲናገር ውስጡ ወንጌል ባይኖር እንኳን አማርኛው ደስ የሚላቸው ሰዎች ምን ጥራ በተጠቀሙ ካደሰኝ በቃ ሁሉ ጊዜ እሱ ሲያወራ አዲስ አማርኛ ሰማለሁ። ደስ አገላለጽ ይችልም በዛ በሌላ ግን ምንድን ነው የሰበከው? እሱ ትዝ አይለኝም ግን ኢየሱስ የቃላት ጨዋታ ማሳካት ክፋት ጥሩ ዓላማችንን መልእክታችንን ወደ ሰው ለመክተት ጥሩ ተናጋሪዎች ጥሩ ጆሮ ለጆሮ የሚመቹ ቃላት መጠቀም ሲሆን ቆንጆ ነገር ነው በራሱ ውስጡ ግን ፍቅር ከሌለስ ሰምታችሁ ምን ከሌለ የሰዎች ቋንቋ ቀጥሎ የማይነ የመላእክት ከሰው አልፈ የመላእክት እንግዲህ ስለ ልሳናት በዚህ በአንደኛ ቆሮንቶስ ውስጥ የተጻፉ ብዙ ነገሮች አሉ። እንደምታውቁት ስለ ልሳን መጽሐፍ ቅዱስ በዚህ አንደኛ ቆሮንቶስ ላይ ጳውሎስ 3 ነገር ያነሳል። ከሁላችሁ ይልቅ በልሳን ስለምናገር አምላኬ እግዚአብሔር ይመስገን። ጳውሎስ በልሳን ይናገራል። ሁለተኛ ጳውሎስ በዚህ አንደኛ ቆሮንቶስ በልሳን ከመናገር አትከልከሉ። ከልካይ ሊኖር ይችላል፣ ግን አትከልከሉ። ሶስተኛ በልሳን የሚናገር ራሱን ያነጻል። መታነጽ የማይፈልግ ሰው ራሱን ያነጻል። ከመናገር አትከልከሉ። ከሁላችሁ ይልቅ በልሳን ስለምናገር እግዚአብሔር ይመስገን። ምዕራፍ 14 አንደኛ ቆሮንቶስ ቁጥር 14 እንዲህ ነው፣ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ብዙ ሰዎች አሁን ግራ መገባቸው አንተ ዝም ብለህ ማታውቀውን ግሎሶሎሊያ ዝም ብለህ ለለለለለ ስለ ሶዋት የምታወራው ነገር ካለ እና ይሄንን በጥሞና ቢያደርጉ እነግራቸዋለሁ። ጳውሎስ ሚለው ተመልከቱ፣ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ግራመሩን አላውቅም፣ ቃላቱን አላውቅም። በሰው ቋንቋ እንደማወራው አይደለም። መንፈሳዊ ነገር በሙሉ በሰው አእምሮ ምንረዳው ነገር አይደለም። ከሰው አእምሮም ያለፈ ነው። ለምን? መንፈሳዊ ነው። አእምሮዬ ያለ ፍሬ ነው። ቀጥሎስ እንግዲያስ ምንድን ነው? በመንፈስ እጸልያለሁ። ቀጥሎስ በአእምሮም ደግሞ እጸልያለሁ። ስሞች ሁለት አይነት ሰዎች በመንፈስ መጸለይ አለ። በምን መጸለይ አለ? በአእምሮ ደግሞ መጸለይ አለ። በመንፈስ መዘመር አለ፣ በአእምሮ ደግሞ መዘመር አለ። ቀጥሎ ተመልከቱ፣ እንደሱ ነው የሚለው። በመንፈስም እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። አይታችሁ በሰው ቋንቋ ሊገባ በሚችል ቋንቋ መናገር ብቻ ሳይሆን መንፈሳዊ የሆነ ጥልቅ የሆነ ለራሱና ለእግዚአብሔር ሰውየው ምስጢር የሚናገርበት የመንፈስ ቅዱስ የጸጋ ስጦታ የሆነ ልሳን የሚባል ስጦታ አለ። አንዳንድ ሰዎች እንዲህ ይላሉ፣ ልሳን ብትናገር ጥሩ ነው፣ ባትናገርም ይያይ ብዙ የሚጎዳ ነገር ላይ እንደ ምርቃት ነገር ነርሶች ብትናገር ጥሩ ነው፣ ባትናገር
ይላል። ልትናገር ጥሩ ነው። ባትናገር ባትሪውን እየጨረሰ ነው። አይ ወገኖች እሱ በደንብ እሱ አንድ ስጦታ ክቡር የሚሆነው ከሰጪው ማንነት የተነሳ ሰራ እሺ አመጡ ካላመጡ እናንተ ተሰማችሁ አይበቃ ይበቃ። ይሄው ተመልከቱ በደንብ ስሙ። አሁን እኔ ከእናንተ አንድ ሰው ቢት እስክሪብቶ ይሰጣል። Thank you, Nabi. ዶክተር አብይ ደግሞ ያንን የመሰለ ቢግ እስክሪብቶ ወሰደ። ሁለቱ ቢግ እስክሪብቶ እኩል ነው ወይ? እኩል ነው ግን እኩል ነው። ሁለቱም ቢግ ናቸው። ከሱ ከፕራይም ሚኒስተሩ የወሰዱባትን እስክሪብቶ ምስል ይመስላችኋል? እስክሪብቶ ማን እንደሰጠ ታውቃለህ? ያንን አገር ብዬ ነው እንጂ ከመጥለባም ይሁን ለምን ከሰጪው የተነሳ ከመንፈስ ቅዱስ የወጣ ተራ ስጦታ አሜን። ልገሞ ከጌታ ቅዱስ መንፈስ ውስጥ የወጣ ተራ የለም። ሰጪው ተራ ስላይደለ ሰጪው ክቡር ስለሆነ ሰጪው ቅዱስ ስለሆነ ከሱ የፈለቀ ሁሉ የከበረ ነው። የመንፈስ ቅዱስ የጸጋ ስጦታ የሆነው ልሳን መናገር የሚተረጎም አለ፣ የማይተረጎምም አለ። በደንብ ሰው አንድ ሰው ልሳን ካለ ለመተርጎም ስጦታ እግዚአብሔር እንዲሰጠው ምን ያለ ተመልከቱ። ሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን ትርጉም አያስፈልግም። ተናጋሪዎቹ የማያውቁት አድማጮቹ የሚያውቁት ቋንቋ ማለት ነው። የሐዋርያት ሥራ ምዕራፍ 2 ከዛ ውጪ ደግሞ ሰዎች በመንፈስ ቅዱስ ሲሞሉ ልሳን ይናገራሉ። ለተናገሩት ልሳን የሚተረጎም ሰው ካለ ይተረጉማል። ካልተረጎመስ ለራሱና ለእግዚአብሔር ይናገራል። ሰው ለምን ሚስጥር ይናገራል ከእግዚአብሔር ጋር። ዛሬ ልሳን መናገር እንደ ምርቃት ይቆጠራል። እንደውም ልሳን የሚናገር ሰው ገና ቅርብ ጊዜ ወደ ጌታ የመጣ ብዙ በጌታ ቤት የቆየ ሰው ልሳን አይናገር። በእግዚአብሔር ላይ ነው እናንተ ኮራፋ የምትሉት። እሳት ላይ ተጥዶ የሚቀሰቅስ ሰው አለ። ልሳን መናገር እኮ የልጅ ነገር አይደለም፣ የመታነጽ ጉዳይ ነው። ከእግዚአብሔር ጋር ምስጢር የማውራት ጉዳይ ነው። እግዚአብሔር የከበረውን ስጦታ ለወንዶችና ለሴቶች ልጆቹ ያፍስስ። አሜናችሁ ያንሳል፣ ያፍስስ። ልሳን የሚገርመው በሰው በመላእክት እንደውም ሙላት ምክንያት የሚመጣው ልሳን እንኳን ቢኖረ ፍቅር ከሌለ ፍቅር ከሌለ አሁን ልሳን ኖሮኝ ፍቅር ከለምን ልሳን ማያወራ ደረቅ ብላ ያንጻል። አንዳንድ ስፒከር መስራቱን ለማረጋገጥ ልሳን እናወራበት ከላ ያንጻል። ምንም ማለት ስለ ልሳን ይችላልና ስለ ክርስቶስ ምንም የማያነሳው ጉባኤ ውስጥ ቁጭ ብሎ ምን ይላል ቆሮንቶስ? እነዚህ ሰዎች አብደዋል አይሉ ምን ይላል እና ይሄ የእብዶች ሆስፒታል አብደዋል ማለት ግን ደግሞ ሪያሊቲ እውነቱ ደግሞ እብዶች ብንሆን ለሰው ባለአእምሮ ብንሆን ለሰው። አንዳንድ ሰዎች ቸርች ሲመጣ አይታችሁ ድሮ አባትየው ልጁ ክርስቲያን እንደዚያ ይቀመጥ ልጆች ልጁ ከሳ ክርስቲያን እንደዚያ ይሰ ጌታ ሆይ
እንጂ ክርስቲያን ብሎ እንጥሎስ ይታይበት ምግብ ሲበላ አፍ እንደዚህ አይከፈትም። እንጀራ እንደዚህ አይደለም የሚጠቀም እና ልጁ ተጨንቆ ቸርች ስቃይ ሲመጣ ስቃይ እና ጊዜ ከቸርች ሲመጡ ዝናብ ዘነበ። የሆነ ሰው ደጅ ከዝናብ ለመጠለ ቆሞ አንዲት አህያ ዝናብ ደብድቧት ጭራዋን ቆለፋ ስትሄድ ልጁ አየ። አባዬ ይቺ አህያ ክርስቲያን ነች? ምክንያቱም አባቱ ልጁ ጭራዋን ቆልፎ ክርስትና እንደዛ የሚመስላቸው ክርስትና ሷለን አባቱ ቶሎ ሰው ሰራሽ የራሳችን ስታቱስ ተተው ክርስትና እኛ የሰራነው ቦክስ አለ። ከዛ ያለ ስርዓት ያስፈልጋል። አዎ ቁጭ ብለን ስንሰማ ስርዓት ነው። የመንፈስ ቅዱስ ሙላት ሲመጣ ምን አይነት ስርዓት ነው የምታስበው? አንዱ ሰራ ያለቅሳል፣ አንዱ ሃሌሉያ ይላል፣ አንዱ ይዘላል፣ አንዱ ከበሮ ይዞ ይመጣል፣ አንዱ ያለቅሳል፣ አንዱ ይሮጣል። አንድ ፋብሪካ ተሰርቶ እንደወጣ ሳሙና ሁሉም ሰው ዝም ብላችሁ ቆሙ ማለት ነው። ለጤና ራሱ ጥሩ ነው። የመንፈስ ቅዱስ ስራ ልዩ ልዩ ነው። አንዳንዱ ኃጢአት ወቅሶ ያስለቅሰዋል፣ አንዳንዱ በመንፈሱ ነጥቶ ያስለቅሰዋል፣ አንዳንዱ ደግሞ ውለታው በዝቶበት መቀመጥ እንዴት እቀመጣለሁ ብሎ በደረቱ ይወድቃል። ሕያው የሆነ የእግዚአብሔር መንፈስ ሙቭ በሚያደርግበት ቦታ አንድ አይነትነት የለም፣ ዩኒፎርሚቲ የለም፣ ግን ዩኒቲ አለ። ገብቷቸው አንድነት ማለትና አንድ አይነትነት የተለየ ክርስትና የሚያስተምረው አንድነትን እንጂ አንድ አይነትነትን አያስተምረው። ዩኒፎርሚቲ ሳይሆን ዩኒቲ ክርስቲያኒቲ የሚያስተምረው ሁላችንም ለክርስቶስ ክብር ሁላችን። አሁን ሁሉም ሰው ለምሳሌ ሁላችንም ጸጉራችን ብቻ ነው፣ አይናችን ብቻ ነው፣ ልብሳችን ብቻ ነው፣ ጫማችን ብቻ ነው፣ ከረባታችን ብቻ ነው። ደስ እግዚአብሔር እኮ የልዩ ልዩ እግዚአብሔር የልዩነት አምላክ ሳይሆን የልዩ ልዩ ቀለም አምላክ። እግዚአብሔር የተለያየ ቀለም ተጠቅሞ ውበትን የሚሰራ ስሙ የተባረከ። የአንድ አይነትነት ሳይሆን አንድነትን የሚናገር ስሙ የተባረከ። ስለዚህ ልሳን ተናገረ። ልሳን እንኳን ቢኖር የመናገር ችሎታ እንኳን ቢኖር ውስጡ ምን መኖር አለበት? አለዚያስ ሰው ያነጻል። ለካ ቋንቋ አይደለም ሰው ውስጥ ገብቶ ስራ የሚሰራው። የሰው ጆሮ እንዲሰማ የሚያደርገው ቋንቋ ብቻ አይደለም። ቋንቋ ውስጥ ምን ሲኖር? ፍቅር ሲኖር። በጥላቻ የተማረረ ሰው እዚያ ቆሞ ኢየሱስ ፍቅር ነው ብሏል። እሱ እንዴት መድረክ ላይ ወጣ? መጀመሪያ እግዚአብሔር ፍቅር ነው ያለው ውሸት ነው። ግን በሱ አንደበት በጥላቻ በተመረዘ ህይወት እግዚአብሔር ፍቅር ነው ስለተባለ ሰው ምን ይሆናል? ምንድነው መሪዎች እዚህ ቤተክርስቲያን ፓስተሮች ምንድነው የሚሰሩት? ለምንድነው የሰው የማያፈቅሩ? ሰውየው የስህተት ትምህርት አስተምሮ ምንድነው ያለው? እግዚአብሔር ምንድነው ወገኖች የሚያሰማ ቋንቋ አይደለም። ፍቅር በፍቅር የተነገረው ሰው ጋር ደርሶ ለውጥ ያመጣል። ትክክለኛ እንኳን ቋንቋ አይደለም የሰው የመላእክት ብትጠቀሙ በውስጡ ፍቅር ከሌለ ዋጋ የለውም። ወገኖች እግዚአብሔር ይርዳን፣ እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። አንዱ ቋንቋ ነው። ሁለተኛው እውቀት። ስለ እውቀት ትንሽ ላውራ። በተለይ እንዲህ ይላል እውቀት ትንቢት ቢኖረኝ፣ ትንቢት የነገ እውቀት ነው። ልክ ነኝ? የመቼ እውቀት? ነገ ነው። ትንቢት ቢኖረኝ ሚስጥርንም ሁሉና እውቀትን ሁሉ ባውቅ። እንዴት አይናገር? ሚስጥር ሁሉ ይታወቃል
ይታወቃል ወገኖች። እውቀት ሁሉ ይታወቃል። በሰኪላር ዓለም እንኳን ያለው እውቀት አንድ ሰው አንድ ዲሲፕሊን ከተማረ ኬሚስትሪ ከተማረ ሂስትሪ ያውቃል፣ ሜዲሲን ያውቃል፣ ህግ ያውቃል። በተማረው ዲሲፕሊን ብቻ ነው እውቀቱ። ወደ ላይ ከፍ ከፍ እያለ ሲል ከዛ ያለፈ ሁሉን አውቃል። ፖለቲካል ሳይንስን መፈትፈት፣ ሂስትሪንም መፈትፈት፣ ህግም ጋር ሄዶ ገብቶ መፈትፈት፣ ሜዲሲን ጉዳይን ገብቶ መፈትፈት ይችላል አይችልም? ወገኖች እውቀት ነው ያባለ እንዴት እንደማስብ ነገራችሁ። አሁን ከዚህ ወደዛ ትንሽ የቱ ጋር ነው ትንሽ አዳራሽ አለ። ከዚህና ከዚህ ሰፋ ያለ አዳራሽ አለ። ወደዚህ ነው እና አንድ ሰው መጀመሪያ ይሄን አዳራሽ ሳይ እዛ ጋር ይገባል። ኢየሱስ ማንተ ሰፊ ነው በጌታ ኢየሱስ ዋው እግዚአብሔር ባርኳቸው አማኑ ወጣስ ይሄን ሲያይበል ከዚህ የሚበልጥ አዳራሽ ደግሞ ከኋላ ቢኖርና በዚህ ተገድሞ ገና ሳይቀር ይደረግና አባቸው ያኛውን ፈጣቸው ብታሳዩ በዚህ ገና ምን ይሆናል? ያችን ዲፕሎማ ነው፣ ይችን ዲግሪ ነው፣ ያችኛዋን ከዛ ወደዛ ደግሞ አንድ በር አለ ሲከፈት ስሙ ማን ነው? ፒኤችዲ እዛ ጋር ስትደርስ ለምን ብዙ ስላወቀ ሳይሆን ማታውቀው እንደሚበዛ ታውቅና ጸጥ። አሁን ዲፕሎማ ያላቸው ሰው ኦፍ ዋት መከራ ስቃይ አንድ ዲግሪ ያለው ሰው አቤት ኦፍ ዋት እስቲ ጨምርና ያንተ ኦፍ ዋት እንሰማለን። ጸጥ ነው። አሁን ጆርጅ ሶሎጂካል ስኩል ያስገቡ የገቡ አገልጋዮች ገብቶ ያልተማሩ ሰዎች ደስ የሚለው አንዱ ያልተማሩ ወገኖቼ እኔ ከመንተሪ አገላብጫ በጌታ ፊት ተገለባብጫ ክብር ለማን ይሁን? ባለመማር ሰው የሚኮራበት መድረክ የት ነው ብትሉ የፕሮቴስታንት መድረኮች አሉ። በሌላ ቦታ አለመማር አሳፋሪ ባለማወቅ ሰው እንዴት ነው? እስቲ አዋሳ ልጆቻችሁን አሁን አንደኛ ክፍል ወስዳችሁ ኬጂ ስታስገቡ አስተማሪዎቻችሁ ስንት ዓመት ነው የተማሩት? ስድስተኛ ክፍል ሰባተኛ ክፍል የተማረ አስተማሪ ፊደል ያስቆጥራል? 14ኛ እንኳን ተምሮ ይበቃል። የህፃናት ፔዳጎጂ ምናምን ተምሮ ምን አድርጎ ሳይኮሎጂ የህፃናት ተምሮ ምን ብሎ አይደለም ያስተምሩት። ቸርች ደግሞ የመንግስት ሰማያትና የሲኦልን ጉዳይ አንድ ሴሚስተር ያልተማረ ሰው ያስተምራል። ካለ ሰውየው ተማረ ካለ ዲግሪ ነው። ትልቅ ፈተና ውስጥ ነው ያለው። ትልቅ ፈተና ልንገራችሁ፣ እንኳን ሳትማሩ ተምራችሁም እንኳን ከሰው እውቀት፣ ከሰው ትምህርት፣ ከሰው ጥበብ የእግዚአብሔር እውቀትና ጥበብ ተምረን ማትደርስ ከሆነ ሳትማሩ ወደ ትታይ ዘንዳለ መማር ራሱ ቁጭ ብሎ አንዳንድ ሰው ወደዚህ ቁጭ ብሎ ዲሲፕሊን ሆኖ መማር አይደለም ግን ማስተማር እኔ እንደዚህ አይነት ተቃውሶ እውነት ነው። መማር አልፈልግም፣ ሃሌሉያ ግን ምን ሆናል? አስተምራ ይሄ ነገር ኖርማል ነው። ኖርማል ነው ወይ? አይደለም እኮ ይሄ እኮ አስዩማን እንኳን ሎጂካል ሰው እንዴት ሳይማር አስተምራለሁ? መማር ብሎች ጥሩ ነገር ነው። ልንገራችሁ፣ በ40 ዓመት የምትማረው በ4 ዓመት ትማራለህ። የልምድ አዋላጅ ሆነ ዝም ብለህ አትቀጥል። ነርሲንግ ተማር፣
ቋንቋ ይደረሰ በልምድ አዋላጅነት አትቀጥሉ። አገልጋዮች የግድ ትምህርት ቤት ለመግባት ማትችሉ ከሆነ ትምህርት ቤት ገብተው ከተማሩት እግር ስር ቁጭ ብላችሁ ተማሩ። ግን ይገርመው እውቀት ሁሉ እንኳን ቢኖር ሰማችሁ፣ ትንቢትም ቢኖር ሚስጥርን ሁሉ ማወቅ እንኳን ቢኖር ፍቅር ግን ምን እንደው ፒኤችዲ ማለት ምን ማለት ነው? አንድ ቴዎሎጂካል ስኩል አስተማሪያችን ፒኤችዲ ማለት ፐርማነንት ሄድ ዳሜጅ ቋሚ የጭንቅላት ምን አሁን ደግሞ ሰዎች ጭንቅላታቸው ሳይማር ጋውን እየለበሱ ዲግሪ በሄሊኮፕተር እየታደረ አንድ ጊዜ ገብተው ትምህርት ቤት አይተን የማናውቃቸው ሰዎች ዶክተር እየሆኑ ሰውየው ህይወት ላይ ምንም ለውጥ አላየንም። ጋውን ግን ለብሶ ሰው እንዲህ አይነት ነገር ሐዋሳ አለ ለማለት ሳይሆን በዚህ በተመቸ አስፋልት ሚኒባስ ይዞ ሊመጣ አይችልም። ስለዚህ ክትባት ያስፈልጋል። ድሮ ጥቁር ለምንድን ነው ጋውን ጥቁር ለምንድን ነው የሚለበሰው ተብሎ ሲጠየቅ አንድ ወንድ ያልተማሩ ሰዎች ለማዘን ዘንድሮ ደግሞ ሳይማር ጋውን የሚለብሰው ሰው ለማለት ያዘናል። ከባድ ስቃይ ውስጥ ነው ያለነው። በጣም ከባድ ነው እና ዶክተር ካላልከው ሰውየው አቤት ይላል ወይ አይደለም። ፎር ዝም ብሎ አክሊል ያልሆነ ዲግሪ ይዘን መምጣት ይቀርና ጥሩ ትምህርት ቤት ገብተን እንኳን ብትማር እውቀት ያስታብቃል፣ ፍቅር ግን ያነጻል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ትክክለኛ እውቀት ነው። እውቀት የማስታበቅ ተንደንስ ያለው ፍቅር ይዞ ሰው አይታበል። ሰማችሁ? ፍቅር ይዞ ሰው ላይ ነው። አንድ አባባል አለ። በጣም መርዛማ እባብ ጭንቅላቱ ወፍራም ነው። መልዕክቱ ገብቷል። በጣም መርዛማ እባብ ምኑ ነው ወፍራም? ጭንቅላቱ ጭንቅሎ ይባላል። እና በተማር ባወቀ ቁጥር መርዛማ እንዳለው ባላንስ የሚጠብቀው ፍቅር የሚባል እግዚአብሔር የፍቅር ሀብታም ያድርጋችሁ። አሜን። አሜናችሁ ያንሳል። አሜን። ከእውቀት በላይ ሚስጥርን ከማወቅ በላይ ሚስጥርን ሁሉ ማወቅ አይቻልም። ፍቅርን እውቀትን ሁሉ ማወቅ አይቻልም። ትንቢትን ሁሉ መናገር አይቻልም። ሶስተኛው ልናገር። የመጀመሪያው የንግግር ችሎታ፣ ሁለተኛው እውቀት ነው። ስለ ነገ ማወቅ በመማርም ይገኝ እግዚአብሔርን የሚገልጠው ሚስጥር ቢሆን ፍቅር ከሌለ ከንቱ ነው። ሶስተኛው መስዋዕታዊ ህይወት። መስዋዕትነት ፍቅር ይመስላል፣ ግን ቀስ ብለህ ፈትሸህ እናያለን። እንዲህ ቁጥር 3 ሁኔታው ስታረቁ ፍቅር ይመስላል፣ ግን እንዲህ አይነት ሁኔታ ውስጥ ፍቅር ላይኖር ይችላል። በደንብ ስሙ። ምን ይላል? ድሆችን ልመግብ ያለኝን ሁሉ ባካፍል። አሁን ይሄ ተግባር ጥላቻ ነው። ፍቅር ድሆችን ልመግብ ያለኝን ሁሉ ባካፍል። ይሄ ወገኖች ፍቅር ነው። ፍቅር አለ። ከላይ ሲታይ ፍቅር ይመስላል። የታረዘን ማልበስ፣ የተራበን መመገብ፣ የተጠማን ማጠጣት ምንድን ነው? ፍቅር ይመስላል። ግን ላይሆን ይችላል። ምናልባት ሰውየው
ደግ መሆኑን ለማሳየት ስትቆርስ ልጽለቅባት ብሎ ስትቆርስ ነገ እኔን እንዳትቃወመኝ ብሎ አፉን ለመያዝ ሰጥቶኛል። ውስጡ ፍቅር ሳይሆን ሌላ ድብቅ ዓላማ ኖሮት ሰጥቶ ቢሆንስ? ድሆችን ልመግብ ያለኝን ሁሉ ብሰጥ ያለኝን ሁሉ ባካፍል። ቀጥሎ ያለው ደግሞ ያስጠነቅቃል። እንዲህ ይላል፣ ሥጋዬን ለእሳት መቃጠል። ንብረቱን ብቻ ነው መስዋዕትነቱ የንብረት ብቻ ነው። ቀጥሎ ምን? ሰውነቴን ለእሳት መቃጠል አሳልፎ ይሰጥ። ቀጥሎ ምን ይላል? ፍቅር ግን ከሌለ ይህ በጣም የሚገጥም አይመስልም። እንዴት ሰው ሰውነቱን ለእሳት አሳልፎ እየሰጠ እንዴት ሆኖ ነው ውስጡ ፍቅር ማይኖረው? ብዙ የመጽሐፍ ቅዱስ አዋቂዎች ይህንን ለመተርጎም ብዙ ምሳሌዎችን ያመጣሉ። ለምሳሌ ኢትዮጵያ መከላከያ ሰራዊት ላይ ያሉ ወጣቶች የኢትዮጵያ ፍቅር አቃጥላቸው ግን አላስቀጠምጥ ብላቸው ነው ለምንድን ነው የሄዱት? ለገንዘብ ደሞዝ እዚህ ገበሬ ወይ ከመገር አባቴም ሞቷል፣ እናቴም ደካማ ነች፣ እዚህ ምንሆነች ቢያንስ እዛ ሄጅ የእድልን ልሞክር። እዛ ፖለቲካ ተጠቃቋል እና ነገሬ ከንቺ እኔን ያስቀድማል። ሪል ግን ፍቅር ነው የወሰደ። አንድ የሀብታም ልጅ እዛ ውስጥ አለ ያለ ሰው እንግዲህ መስዋዕታዊ በሚመስል ነገር ውስጥ እንኳን ፍቅር ላይኖር ይችላል። ሰማችሁ? እግዚአብሔር ስጦታችንን ያፈታል። ለምን ብላ ነው የሰጠችው? ውስጡ ፍቅር አለ የለም? ስጦታችንን ይፈትሸዋል እግዚአብሔር። መስዋዕታዊ የሚመስለውን አገልግሎታችንን መስጠታችንን መሰጠታችንን ምን ያደርጋል? ይፈትሻል። ውስጡ ፍቅር ከሆነ እጄን ኪስ ውስጥ ስከት እጄን ከዚህ አንስቶ ኪስ ውስጥ እንድሰድ ያደረገው ፍቅር ይሁን ይሉኝታ ይሁን ጋሽ ከለ 10 ሺህ ሰጥቶ ደግሞ ከዛ ትንሽ ተቆጥቶ ስለማው 20 ሺህ ምን እንደሆነ እኔን የሚያንቀሳቅሰን እጄንና ልቤን ላይ የሚያደርገው ፍቅር ይሁን ይሉኝታ ይሁን መወደድ ይሁን ደግ መባል ይሁን። ወገኖቼ ስጦታችንን እንፈትሽ። ለምንድን ነው የሆነውን የሆነው? ለምንድን ነው የምናደርገውን የምናደርገው? እያንዳንዳችን የህይወታችንን እንቅስቃሴ ድራይቭ የሚያደርግ ከኋላ ያለው ሞቲቫችን ለእግዚአብሔር ፍቅርና ለሰው ፍቅር እግዚአብሔርና ፍቅር ሰው ብቻ እንዲሆን ህይወታችንን እግዚአብሔር በመለኮት ፍቅር ይንካ። አሜን። አሜናችሁ ያንሳል። አሜን። አሜናችሁ ያንሳል። አሜን። ራስን መስጠት ውስጥ እኮ ፍቅር ላይ ነው መፍትሄ። መመሪያ አስራት ስትሰጡ ለምንድን ነው? አንዳንዱ ደግሞ አስራት ጨርሽ ጌታ ደግሞ ደሃ ነው። እኔ አሁን ሰጠው አልሰጠው እግዚአብሔር ምን ያውቃል? ስሙ የተባረከ። በአዲስ ኪዳን እንደውም አስራት ስጥ የሚል ቃል የለም። ጥቂት ታማኞች ተራራ ተሸክመው ሲሄዱ ሌሎች የኦዲት ሪፖርት ቀን ይመጣል። እንትን ላይ 50 ሺህ ብር ወጣ የተባለው ላይ ጥያቄ አለ። ሰውየውን ግን አስራት መዝገብ ያውቃል ወይ? አያውቀው። ፓስተሮቻችሁ በሙሉ እኮ አስራት ማይሰጡትን ያውቃሉ። ግን ከተናገሩ
አስራት ለእግዚአብሔር የማይሰጥ ሰው ለእነሱ ይራራል። ለዛ ብሎ ጎመን በጤና ብሎ ዝም አሉ እንጂ እውነት አያውቁም። አሁን እንዳንተ አንዳንድ ሰዎች አስራትን እንደማይሰጥ መሪዎች እያወቁ ስለ ገንዘብ ሲከራከሩ ስም ብሎ ወንድምንትና ጌታ ይባርክህ ያነሳው ሀሳብ እሱ ሌባ ስለሆነ ሰው ሁሉ የሚሰጥ ይመስለዋል። መጀመሪያ የራስን አስተያየት ለመስጠት እኮ ገቢ አድርግ። መጀመሪያ ምንም ገቢ ባላስገባው ሰው በሰበሰበው ገንዘብ ላይ አስተያየት መስጠት ለሰውየው ራሱ ጤና ጥሩ ነው። አንተ የተቀመጥክበት ወንበር ማን የገዛው? ይሄ ወንበር ዝም ብሎ ነው የጸዳው? ይሄ ቤት ዝም ብሎ ነው የጸዳው? ጠዋት ሚካኤል መጥቶ ነው ያጸዳው? ከሰዓት በኋላ ገብርኤል ነው ያጸዳው? ይሄን መብራት ገንዘብ የለው። እኔ ይገርማል። ልጆቻቸውን ይልካሉ፣ ሽንት ቤቱን ይጠቀማሉ፣ ውሃውን ይጠቀማሉ፣ መብራቱን ይጠቀማሉ። 5 እና 6 ልጅ ልኮ እዛ ትምህርት ቤት 6 ልጅ ልከን በነፃ ልታስተምር ይሄ ሁሉ ያደርጋሉ። መብራቱን ይጠቀማሉ፣ ውሃውን ይጠቀማሉ። አስራታቸው ግን አንፌር እንዴት ሰው ምንም ኮንትሪቢሽን ሳይሆን ሰርቪስ ይቀበላል? አስኤሂማን ለዚህ ጉዳይ ጥቅስ መጥቀስ ያስፈልጋል። ጥቅስ ነፍ ነው ግን አጥቅስ ፕሊዝ ብዙ ጊዜ አገልጋዮች እንደዚህ የሆነ አገልጋይ ሰው ፓስተር አገልጋይ እንደተመጽዋች ነው። በህይወቴ ዘመን ሰው እኔን አይቶ ወደኋላ ተመለሰ ኢየሱስ ልጆች ሲከት እንዴት እንደሚያበሳጭ እግዚአብሔርን አገለግላለሁ ብዬ የማንም ተመጽዋች ነው። አገልጋዮችን የምታከብሩ ከሆነ በታማኝነት አስራታችሁን መስጠት። አገልጋይ አለማክበር ይታወቃል። ምክንያቱም መብል ይሆን ዘንድ አስራታችሁን ምን ወደ ጎተራ አስገቡ። ማን ነው የሚበላው? የታወቀ ነው። ስለዚህ አሁን ትምህርቱ እሺ የአስራት ትምህርት ነው ወይ አይደለም? ዝም ብሎ ተከባብሮ ሊገባ አይችልም። ታዲያ ተከባብሮ ቢገባ ጉዳት አለው? ስለዚህ ፕሊዝ በእውነት ነው የምላችሁ፣ በእውነት እንደ ታላቅ ወንድም ልምካላችሁ ለእግዚአብሔር፣ ለቤተ ክርስቲያን፣ ለመሪዎቻችሁ፣ ለአገልጋዮቻችሁ ያለው እውነተኛ ፍቅር ግለጡ። ሪል ለእግዚአብሔር ያላችሁን ኮሚትመንት ግለጡ። ይሄ ቤት የፍቅር ቤት፣ አሜን። ይሄ ቤት ሁሉም እጅ ለእጅ ተያይዞ ወደ ክብር የሚያድግበት፣ አሜን። ክርስቶስን ወደ መምሰል የሚያድግበት፣ አሜን። ታላላቆች የሚከበሩበት፣ አሜን። ታናናሾች በነፃነት የሚያድጉበት፣ አሜን። አሜን ነው ወገኖች፣ አሜን። ሁሉ ጊዜ ወደ እናንተ የመጣ ሰው በክርስቶስ ፍቅር ተነክቶ ዋው 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 ገሪያዎች ይለያል። ኢየሱስ ምንም ከማንም ጋር ተገናኘው ጉባኤ ውስጥ ቁጭ ብዬ የሆነ በቃ ምናላ በቃ የሆነ እንዲፈስ ነው። እንዲህ አይነት በህይወታችሁ ተለማምዳችሁ አንዳንድ ቦታ ሰው ሲተራመስ ታያላችሁ፣ ውስጣችሁ ላይ የሚንቀሳቀስ። አንዳንድ ቦታ ደግሞ ስትገቡ በውስጣችሁ የሚላወስ ነገር የእግዚአብሔር ፍቅር የመንፈስ ቅዱስ ታቦት ይንቀሳቀሳል። የእሱ ፕሬዘንስ፣ የእሱ ህልውና፣ የእግዚአብሔር ህላዊ በሰው ህይወት ውስጥ ይንቀሳቀሳል። እህቶች፣ ወንድሞች፣ ታላላቆች፣ ታናናሾች ሁላችን እንደ ሹሩባ አንዳችሁ ተሸርባችሁ ለእግዚአብሔር መንግስት የሚጠቅም ነገር አድርጋችሁ
አገልጋዮቻችሁን ታላላቆቻችሁ አክብራችሁ ታናናሾቻችሁን ስራት ወደ ክብር አጥታችሁ እጅ ለእጅ ተያይዛችሁ እግዚአብሔር በእናንተ የጀመረውን መልካም ሥራ ዳር ልታደርሱ እግዚአብሔር ሌላ ምዕራፍ አለው። እግዚአብሔር ሌላ ነገር አለው። ሐዋሳ ከተማ በቃ ኢትዮጵያ ብቻ ነው ታለች። ከዚህ የሚበልጥ ሌላ አታስቡ ባለ አሜን ለመጨረሻ ራሱ መከራ ይላል ነው ፓስተር እውነቴን ነው ብላችሁ ከዚህ ሌላ አሜን ይላል የሰራዊት ጌታ ማለት ያስፈልጋል ወይ አያስፈልግም? በቃ አሜን አሜን ሌላ ከዚህ ሌላ አሜን አሜናችሁ አነሳ አሜን ወጣት አገልጋዮች ሸበላሽ የሰይጣንን ቅስም ተሰው በሞራል የተገነቡ በመንፈስ ቅዱስ የዲያብሎስን ቅስም የሚሰሩ የጨለማን ተግዳሮት የሚያርቁ ኃያላን እግዚአብሔር አምላክ መንታ ይስጣችሁ። አሜን ከዚያ ያቺ ትንሿ አዳራሽ ወደምትሉበት ያደርሳል። አሜን ከዚህ ትልቅ ሰጥቶ እቺን ምን ያህል ትንሽ ያደርጋል። ለድሮ ያቺ ትንሿ አይችልም ጌታ ይችላል። ከማዳን ሰርቶ ምንድን ነው ጉልበቱ? እግዚአብሔር ፍቅር ወገኖች፣ ፍቅር ጉልበታችን፣ ኃይላችን፣ አቅማችን፣ መንገዳችን ሁሉ የሚበልጥ መንገድ ምንድን ነው? ፍቅር። እግዚአብሔር ያንን ፍቅር ይስጣችሁ። አሜን ሃሌሉያ። እሺ ስንት ደቂቃ ነው የተናገርኩት? በእውነት ስንት ደቂቃ ነው የተናገርኩት? ማነው ሰዓት ያዘዘው? እዚህ መድረክ ላይ ስትወጡ ታውቃላችሁ፣ የፍርሃት መንፈስ ይመጣና ሰዓቱን ያስረሳል። እና ስንት ላይ ነው የጀመርኩት? ጎበዝ ሰዓት የሚይዝ ሰው የለም። ልቦች ፓስተሮች ስንት ነበር? 20 ጉዳይ ነው። እንደሱ ነው። አሁን ከአርባ ሁለቱ አንድ ላይ ስንት ነው? 60 ነው። ከአንድ ሰዓት በላይ መናገር ለእኔም ጎሮሮ ለእናንተም ጆሮ ጥሩ ነው። ይሄ ጎሮሮ ቢኖር ሌላ ጊዜ አይጠቅምም። የእናንተ ጆሮ በሌላ ቀን አያስፈልጋችሁ። እግዚአብሔር ይሄንን ኮንፈረንስ ስንጨርስ መግባቻችን ፍቅር ነው። አሜን። ምንድን ነው? እስቲ ከጎናችሁ ያለው ሰው የኛ የዘንድሮ ኮንፈረንስ መግባቻ ፍቅር ነው ብላችሁ ከሁሉ የሚበልጥ መንገድ አሜን አሜን። ከሁሉ ምን የሚሆን ስጦታችን ውስጥ ፍቅር አሜን። አስራታችን ውስጥ ምን ነው? አንድ ወንድም ወጣት ወንድም ሰርግ ላይ ፕሮቶኮል ነው ተብሎ ተጋበዘ እና ለመሄድ ሲያስብ ጫማው ልክ አይደለም፣ ተከፍቷል ከፊት አይሆንም ለሰርግ እና አንድ ወዳጁ ጋር ይደልባል የተላከ ፕሮቶኮል ብሎ ይመርት በቃ ጫማ አይሆንም፣ ያንተ ደግሞ የሚሆን ይመስላልና በቃ ብዙ ጫማ ይመስላል። ምን ችግር አለ? የኔ ያንተ አይደለ? ደስ ያለኝ እንድናደርግ ሰው ሄደ መረጠ አንድ የሚመቸው አድርጎ ሰርግ ቦታ ላይ ለባለ ጫማውን መለሰቀ እየዘለለ መዝሙር እየሰማ ያ ጫማ የሰጠው በገንዘብ የተገዛ ጫማ ነው። ቀሳ ያለ በሰው ፊት ኩም ማለት ተሸብሸብ እሱ ወደ ኋላ ወጣ። አንዱ ተከትሎ መጣ። እሱ ጫማ ስለሆነ አይደለም እንደዚህ የተናገረ እንዴት በሰው ፊት እንደዚህ ይላል? እንዴት ያዋርዳል?
በሞተር ሳይክል አስቀምጦ ወደ ቤቱ ወስዶ ጫማውን በራሱ ጫማ ቀይሮ ሰግላል። አሁን ቅድም ዘሎ ነው አይደለም አደጋ ውስጥ የገባው። አሁን አንዘልም ብሎ በሰው ጫማ መዝለል ጦስ እንዳለ አውቆ ቀስ ይላል። ቀስ እየዘና ይሄ ሁለተኛው ደግሞ የኔ ጫማ እንደንትና ጫማ አይደለም መዝለል ትችላለህ። ከነዚህ ከሁለቱ ሰው ጫማ የሰጠማን ነው። ከነዚህ ከሁለቱ ሰው ጫማ የሰጠሰዋል የለም። የብዙ ሰዎች ስጦታ እንደዚህ ትናንትና መግቢያ ቶን ሲያደርግ እኔ ነኝ መነሻ የሚሆን ትንሰጣቸ እዚህ ጋር ደርሶ በእኔ ላይ አፍሸፋል። አንተም ትናንትና መነሻ አልነበረ። ከእናቱ ሆድ መነሻ ይዞ ይብላሳል። ሁላችንም አመድ አፋሽ ነበር። ሁላችንም በቀቢጸ ተስፋ የምንኖር ሰዎች ነበር። በዓለም ብለን ክሌም የምናደርገው ነገር ሁሉ በእግዚአብሔር ቸርነትና ረድኤት እጃችን ውስጥ ነው። እውነት ውሸት? ለጻድቁ ክብር ይሁን። ለእሱ ብቻ ክብር ይሁን። ለእሱ ብቻ ታጨበጨባችሁ በደንብ ታጨበጭባችሁ። ስሙ ይባረክ። ስሙ ይባረክ። የትም አይደርሱም የተባሉ ከአፍ ወደቀ ቅንጣቢ አድርጎ በሚያዩ ሰዎች ፊት ማን ያለ ከነስማ አንድ የረማ ሰው እኮ የለም። ምን ባለው እኛ ምን አቀባቀስ እኮ የላቸው ማላቸው ምን ባለው እኛ ሰው አለ። አሜን። በሰማይ የማይሞሉትን የምድር ፊት እንድንሞላ ያደረገ ነገር ያገኝባቸው የተባሉ አሳድጎ አብሮ በስንት በወር ለማረጋገጥ 2 እና 3 ዓመት እንኳን አይቆዩም። ካህናት እግራችን ላይ ይወድቃሉ በተባሉ ሰዎች ፊት ሞገስ ሰጥቶ ክብር ሰጥቶ ሃሌሉያ ስሙ ይክበር። አሜን። ስሙ ይክበር። አሜን። በምናቸው ማን አላቸውና በሚሉ ሰዎች ፊት ከአፈር አንስቶ እሳቱን ከቶ ዛሬም በሕያዋን ምድር በሕይወት እንድንኖር አድርጎ የሆነውን ሁሉ የሆነው ሃሌሉያ በሱ ጸጋ ነው። አሜን። የሆንሽውን ሁሉ የሆንሽው በእግዚአብሔር ጸጋ ነው። አሜን። የሆንከውን ሁሉ የሆንከው በእግዚአብሔር ጸጋ ነው። አሜን። እግዚአብሔር የልጅነት ጌጣችን ስናረጅም ጡረታችን ነው። አሜን። ስሙ ይባረክ። አሜን። ስሙ ይባረክ። አሜን። ስሙ ይባረክ። አሜን። ኧረ ክብር ስሙ ይገባል። ስሙ ይባረክ። ስሙ ይባረክ። ስሙ ይባረክ። ስሙ ይባረክ። የማይሰበር ምርኩዛችን ስሙ ይባረክ። የዘላለም አምባችን ስሙ ይባረክ።
ያንን የጨለማ ቀን ያሳለፈን አይዞ የሚለን ሰው እንደ ውሃ በሚጠማን ቀን ከጎናችን ቆሞ ያበረታል። አይዞ ትሻገራለህ ብሎ ያሻገራል። ትደርሳለህ ብሎ ያደረሰ፣ ትወርሳለህ ብሎ ያወረሰ ስሙ ይባረክ። ሃሌሉያ! ከስርዓት ወህኒ ውስጥ የፈጠረ የእግዚአብሔር መንፈስ ባለበት በዚያ ምን አለ? አርነት። ያንን ማንም የማይሰጠንን የነፍስ ነፃነት አርነት የሰጠን የነፍሳችን ጌታ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ሁላችንም ቆመን እስቲ ጌታ አምላካችንን እናክብር። ራባካሳቸው አላባባባ ባካቸው አጨብጭቡለት፣ እልል በሉ፣ ስገዱለት። ይገባዋል፣ 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 ይገባዋል። ታርደሃልና ከነገድ ከቋንቋ ከሕዝቦችን ሁሉ ዋጅተህ ለአባት መንግሥት ካህናት እንድንሆን አድርገሃልና ይገባሃል። ከዘላለም እስከ ዘላለም ክብር ይገባሃል። ከዘላለም እስከ ዘላለም ክብር ይገባሃል። ከዘላለም እስከ ዘላለም ክብር ይገባሃል። ይገባሃል። ታርደሃልና ይገባሃል። ስግደት ይገባሃል። እልልታ ይገባሃል። ጭብጨባ ይገባሃል። ጩኸት ይገባሃል። መዝሙር ይገባሃል። ዘላለማዊ ነህ፣ ክቡር ነህ። የሚመስልህ የለም፣ የለም፣ የለም። ተካካይ የለህም፣ መሳይ የለህም። ይገባሃል፣ 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 ይገባሃል። መሳይ ተካካይ የሌለህ አምላክ ይገባሃል። እስቲ እልል እያልን እንስገድለት ለዚህ ጌታ። ሃሌሉያ! ጉልበት ሁሉ ይንበርከክልህ፣ ጉልበት ሁሉ ይንበርከክልህ። ስግደት አንተ ብቻ ይሁን። ጌታ አንተ ብቻ ነህ። አምላክ አንተ ብቻ ነህ። ኃያል አንተ ብቻ ነህ። ዘላለማዊ አንተ ብቻ ነህ። ይገባሃል፣ 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 ይገባሃል። ሃሌሉያ! ሁላችንም ተነስተን እንቆማለን። እናንተ በለመዳችሁት መልክ ጌታን ከፍ ከፍ አድርጉ። Hallelujah.
ወዴት ይኬዳል ከአንተ አልመኘውም አልፈ